ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናሌ ቤተሰቦች ከቻናሌ የሰዓቱን አጫጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁን ቆዩ። አገር አቀፍ፣ አህጉር አቀፍና ዓለም አቀፍ አንኳር ዜናዎች ውስጥ ክቡራን አድማጮች መረጃ አሰናድተናል። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል የተወደዳችሁ የቻናሌ ቤተሰቦች ነው ዘገባዎችን ከዚህ እንደሚከተለው ወደ እናንተ የምናደርስ ይሆናል። ለማይ ተመልካቾቻችን ይመጥናሉ ያልናቸው መረጃዎች ዋና ዋና ነጥቦችን በቅድሚያ ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆንኛልና አመሰግናለሁ። ዛሬ ትራምፕ ቅዳሜ ምሽት ላይ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ ኢራን ሆርሙዝን በ48 ሰዓት ውስጥ ያለምንም ስጋት ሙሉ በሙሉ ካልከፈተች የአሜሪካን ጦር ትላልቅ የሀገሪቱን የኃይል ማመንጫ ጣቢያ ኢላማ ማድረግ እንደሚጀምርም አስጠንቅቀዋል። ሰዓቱ ካበቃ በኋላ ምን ይፈጠር ይሆን? እንዴት እንደምንከፍልና ተልዕኳችን ምን እንደሆነ የሚያስረዱ ተጨማሪ ማብራሪያዎች መስጠት ይጠበቅባቸዋል ሲሉ ተናግረዋል። የጦርነት ደመና የሚባለው ነገር ወታደራዊ እቅድ አውጪዎችን አስተሳሰብ ብቻም ሳይሆን ፖለቲከኞችና የህዝብ አመለካከትም ይነካል። የኢራን ጦርነት ማዕከል ላይ ያሉ ቢመስሉም ነገር ግን አሁን ካለው ሁኔታ ወደ የትኛው አቅጣጫ እንደሚሄድ ግን እንቆቅልሽ ነው። አብረን የምንከታተለው ይሆናል። ዛሬ ይህ በጣም ከባድ ሁኔታ ነው ሲሉ የአስቸኳይ የሕክምና ባለሙያው ያኪር ታልካር በአራዳን ስለተፈጸመው ጥቃት ገልጸዋል። ብዙዎች ቆስለዋል፣ የተለያዩ ጉዳት የደረሰባቸውም አሉ ብለዋል። የእስራኤል ባለስልጣናትም ሚሳኤሎቹ የአየር መከላከያ ስርዓቱን እንዴት ሊያመልጡ እንደቻሉ እየመረመሩ ነው። ናታናዝ በየካቲት 21 በተቀሰቀሰው የጦርነት የመጀመሪያ ቀናትም ሆነ በሰኔ ወር ለ12 ቀናቶች የዘለቀው ጦርነት ወቅት ኢላማ ተደርገው ነበር። የእስራኤል መከላከያ ሰራዊትም ቅዳሜ ዕለትም ናታናዝ በተመለከተ ለቀረቡት ጥያቄ በአካባቢው ጥቃት ስለመፈጸሙ እንደማያውቁ ተናግረዋል። መፍትሄ ይገኝ ይሁን አብረን የምንለው ይኖራል። አብረን እንከታተለው። በዝርዝር የምታደምጧቸው መረጃዎች በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃውን ያድምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍኩ። አብረን እንቆይ። በኢራን ላይ የአሜሪካን ለመጨከን የቆመችበት መንታ መንገድ። አሜሪካና እስራኤል በጥምረት በመሆን ቴህራን ላይ ጦርነት ከጀመሩ ከ3 ሳምንታት በኋላ ግጭቱ የተደበላለቁ መልእክቶችን በሚተላለፉበት እና እርግጠኛ አለመሆን የሞላበት እየሆነ ነው። ዶናልድ ትራምፕ በአደባባይ የሚሰጧቸውን አስተያየቶች ከነባራዊ እውነታዎች ጋር የሚጋጩ ይመስላሉ። ጦርነቱ እየተጠናቀቀ ነው ማለት ይቻላል ሲሉ ትራምፕ ቢናገሩም አዲስ የአሜሪካ የምድር ጦር እንዲሁም የባህር ኃይል ወደ ቀጠናው እያንቀሳቀሰ ነው። እየተጠናቀቀ ነው ባሉት ጦርነት አሁንም አሜሪካና እስራኤል በቴህራን በሚገኙ ኢላማዎች ላይ የሚፈጽሙትን ድብደባ አላቋረጡም። ኢራንም ሚሳኤልና ድሮኖችን ማስወንጨፏን አልገታችም። የዓለም 20 በመቶ የነዳጅ የሚተላለፍበት የሆርሙዝ ወሽመጥ ማስከፈት ቀላል ወታደራዊ እርምጃ ነው ቢሉም ለጊዜው በኢራን ይሁንታን ያገኙ ጥቂት መርከቦች ብቻ በባህሩ ላይ መቅሰፍ ይችላሉ። የኢራን ጦር ጠፍቷል ቢባልም ነገር ግን ድሮኖችንና ሚሳኤሎችም አሁን በቀጠናው ውስጥ ወደሚገኙ ኢላማዎች እያስወነጨፈች ሲሆን ከአካባቢው አልፎም የአሜሪካና የዩኬ የጋራ የጦር ሰፈር በሚገኝበትም እስከ ዲያጎ ጋርሲያ ድረስ ጥቃት መፈጸም ችለዋል። ይሁን እንጂ ከአንድ ቀን በፊትም በማህበራዊ ሚዲያ ገጻቸው ላይ አሜሪካን ከኢራን ጋር በምታካሄዳቸው ጦርነት ልታሳካቸው የምትፈልጋቸውን ወታደራዊ ኢላማዎች ዝርዝር ሲያቀርቡ ይህንን ሀገራቸው ለማሳካት በጣም እየተቃረበች ነው ሲሉም ተናግረው ነበር። ጦርነቱ ከጀመረበት ጊዜ ወዲህ በጉዳዩ ላይ ዝርዝር መግለጫ የሰጡት ትራምፕ የኢራን ወታደራዊ ኃይል የመከላከያ መሰረተ ልማቷንና የኒውክሌር ጦር መሳሪያ ፕሮግራሟን መቀነስ ወይም ማውደም እንዲሁም በአካባቢው ያሉ የአሜሪካን አጋሮችን መጠበቅ ተግባራቸው መሆኑን ጠቅሰዋል። የሆርሙዝ የባህር ወሽመጥን መጠበቅ የሚለው ግብ ግን አልተካተተም። ትራምፕ ወሽመጡን መጠበቅ ከባህረ ሰላጤው በሚወጣው የነዳጅ ምርት ላይ ጥገኛ የሆኑ ሌሎች ሀገሮችን ኃላፊነት መሆን እንዳለበትም ተናግረዋል። ፕሬዚዳንቱ የሀገራቸውን ከመካከለኛው ምስራቅ በሚወጣው የነዳጅ ዘይት ላይ ጥገኛ እንዳልሆነችም በተደጋጋሚ ሲገልጹ ቆይተዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ በለጠፉት መልእክትም የኢራን አገዛዝ ለውጥን በተመለከተ ምንም አይነት ጥሪ አላቀረቡም። በጦርነቱ የመጀመሪያ ቀናት ላይ አጥብቀው የጠየቁት የሀገሪቱ ቀጣይ መሪ ማጽደቅ ወይንም ያለ ቅድመ ሁኔታ እጅ መስጠት የሚያመለክቱ ምንም መልእክቶች የሉም። ትራምፕ በቅርቡ ይፋ ባደረጓቸው ዓላማዎች ላይ ጦርነት ውስጥ ሆነው የነዳጅ ምርቷን ወደ ውጪ እየላከች ባለችው ኢራን የሆርሙዝ ወሽመጥን በተወሰነ ቁጥጥር ማድረግ የሚቻል ከሆነ በስልጣን ላይ ያለው ጸረ አሜሪካን አገዛዝ እያለ የጀመራቸውን ዘመቻ ልታቆም እንደምትችልም ጠቁመዋል። ይህ እስላማዊ ሪፐብሊክ ከስልጣን ለማስወገድ በተደጋጋሚ ሲነገር ለነበሩት እና ወደ መካከለኛው ምስራቅ እየተጓዘ ያለውን የአሜሪካን የምድር ጦር ኃይሎች የሚያካትት አማራጭ መንገድ ይኖራል ብለው ለሚያስቡት የሚያዋጣ አይመስልም። አማራጭ መንገድ ይኖራል ብለው ለሚያስቡት የሚያዋጣ አይመስልም። ከአንድ ሳምንት በፊት የአሜሪካ ሚዲያዎች እንደዘገቡት ወደ 2500 የሚጠጉ የባህር ኃይል ወታደሮችንና ደጋፍ ሰጪ መርከበኞች እና አውሮፕላኖችን የያዙ ቡድን ከጃፓን ወደ መካከለኛው ምስራቅ ተልከዋል። ተመሳሳይ መጠን ያለው ሌላ የባህር ኃይል በቅርቡ በካሊፎርኒያ የሚገኝ የጦር ሰፈርን ለቆ ተንቀሳቅሷል። ወታደራዊ ተንታኞች እንደሚሉትም አሜሪካና ኢራን ወደ ውጪ የምትልከውን የነዳጅ ምርት የምታስተላልፍበትና 3 ካሬ ኪሎ ሜትር
ሜትር ስፋት ያላትን የሃርግ ደሴትን ለመያዝ እቅድ ሊሆን ይችላል። አሜሪካ ይህንን የምታደርገው ከሆነ በንድፍ ሀሳብ ሀገሪቱ ወደ ውጪ የምትልከውን የነዳጅ ዘይት ሊያቋርጥና የምታገኛቸውንም ወሳኝ የውጭ ምንዛሬ ገቢ ሊያሳጣት ስለሚችል ጦርነቱ እንዲቆም ለማስገደድ ቀላል ይሆናል። ትራምፕ አርብ ዕለት ወደ ኢራን የምድር ጦራቸውን እንደማይልኩ ቢናገሩም የማደርገው ቢሆን ኖሮ በእርግጠኝነት አልናገርም ነበር ሲሉ አክለዋል። የኢራን የመንግስት ሚዲያዎችም ቅዳሜ ዕለት በሃርግ ደሴት ላይ የሚሰነዘር ማንኛውንም ጥቃት ቴህራን በቀይ ባህር ውስጥም የሚደረገውን የመርከብ እንቅስቃሴ ላይም መስተጓጎልን እንድትፈጥር እና በቀጠናው ውስጥ የሚገኙ የኢነርጂ ተቋማትን በእሳት እንዲቀጣጠሉ እንደምታደርግ ዘግበዋል። ኢራን የሰጠችውን ማስጠንቀቂያ የአሜሪካን ወታደራዊ ኃይሎች ለቴህራን የበቀል እርምጃ የበለጠ የሚያጋልጥ መሆኑን አጉልቶ ያሳያል። በዚህ ሳምንት መጀመሪያ ላይ የአሜሪካ ሚዲያዎች እንደዘገቡት የትራምፕ አስተዳደር ለኢራን ወታደራዊ ዘመቻ $200 ቢሊዮን በአስቸኳይ ጊዜ የገንዘብ ድጋፍ ለኮንግረሱ ለመጠየቅ እየተዘጋጁ ነው። እንዲህ አይነቱ ጥያቄ ዋይት ሃውስ ለረጅም እና ውድ ለሆኑ ውጊያ የተዘጋጀች መሆኑን ያሳያል። ኮንግረሱ እንዲሁም የሪፐብሊካን አባላት ለዚህ ጥያቄ የሰጡት የመጀመሪያ ምላሽ ጥንቃቄ የተሞላበት ነበር። እየተነጋገርን ያለነው እግረኛ ጦር ስለማሰማራት ነው። ስለዚህ አይነት የተራዘመ እንቅስቃሴ ነው የምንነጋገረው ሲሉም የቴክሳስ ሪፐብሊካን ኮንግረስ አባል ቺፕ ሮይ ተናግረዋል። በእስራኤል የኒውክሌር ተቋም ላይ የኢራን ጥቃት። ኢራን በደቡብ እስራኤል በዲሞን ከተማ በሚገኘው የኒውክሌር ተቋም አቅራቢያ የሚሳኤል ጥቃት ፈጽማለች። ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA ከዲሞን ከተማ 13 ኪሎ ሜትር ርቀት ላይ የሚገኘው የኒውክሌር ምርምር ተቋም ላይ የደረሰውን ጉዳት ስለመኖሩ መረጃ እንደሌለው ገልጸዋል። ጥቃቱ ቅዳሜ ዕለት በኢራን ናታናዝ የኒውክሌር ተቋም ላይ የደረሰው ጥቃትን ምላሽ እንደሆነ የኢራን የመንግስት ቴሌቪዥን ዘግበዋል። ከዚህ ክስተት በኋላ ከጣቢያው ውጪ የጨረር መጠን መጨመሩ ሪፖርት አልተደረገም ብሏል። የIAEA ዋና ዳይሬክተር ራፋል ግሮስ በተለይም በኒውክሌር ተቋማት አቅራቢያ ከፍተኛ ወታደራዊ ጥንቃቄ መደረግ አለበት ብለዋል። የእስራኤል የአምቡላንስ አገልግሎት ዲሞና በተፈጸመው ጥቃት 40 ሰዎች ሕክምና እያገኙ መሆኑን ገልጸዋል። ከነዚህ መካከልም 37ቱ ቀላል ጉዳት የደረሰባቸው ሲሆን የ10 ዓመት ልጅም በአስጊ ሁኔታ ላይ የሚገኝ ነው ብለዋል። በቅርብ ርቀት የምትገኘው አራድ ከተማ በተፈጸመው ሌላ ጥቃት 68 ሰዎች ሕክምና እየተደረገላቸው መሆኑን ገልጸዋል። ከነዚህ መካከልም 47ቱ ቀላል ጉዳት የደረሰባቸው ሲሆን 10ሩ ደግሞ አስጊ ሁኔታዎች ላይ ይገኛሉ ሲሉም አሳውቀዋል። በዲሞና ሆነ በአራድ ጥቃቶቹን ለማስቆም ያልቻለው የሚሳኤል መከላከያ ተተኩሷል። በዚህም በመቶዎች ኪሎ ግራም በሚመዘኑ 2 ባለስቲክ ሚሳኤሎች 2 ቀጥተኛ ድብደባዎችን ደርሰዋል ሲል የእስራኤል የእሳት አደጋ ተከላካዮች ተናግረዋል። በኔግቭ በረሃ ውስጥ የሚገኘው የሺሞን ፔሬዝ ኔግቭ የኒውክሌር ምርምር ማዕከል ዲሞና ሬክተር በመባል ይታወቃል። የእስራኤል ይፋ ያልተደረገ የኒውክሌር ጦር መሳሪያ እንደያዘ መታመኑ ከጀመረ ዓመታት ተቆጥረዋል። በይፋ የሚነገረው ጣቢያው በምርምር ላይ ብቻ ያተኮረ እንደሆነ ነው። ላለፉት 6 ዓመታት ያህል በስልጣን ላይ የነበረው መንግስትም በጉዳዩ ዙሪያ አሻሚ አቋም ቢይዝም እስራኤል የኒውክሌር ቦምብ መስራቷ የአደባባይ ሚስጥር ሆኖ ቆይቷል። ይህ ማለት እስራኤልን በመካከለኛው ምስራቅ ብቸኛዋ የኒውክሌር መሳሪያ ባለቤት ያደርጋታል ማለት ነው። ስለዚህ አካባቢው ኢላማ መደረጉ በእስራኤል በኩል በከፍተኛ ትኩረት እንድትታይ ያደርገዋል። እስራኤልም ሆነች አሜሪካ የጦርነቱ ዋና ኢላማ የኢራንን የኒውክሌር ቦምብ የማልማት አቅም ማስቀረት መሆኑን አስቀምጠዋል። የኢራን የአቶሚክ ኢነርጂ ድርጅት በናታንዝ በተፈጸመው ጥቃት የኒውክሌር ጦር መሳሪያ መስፋፋትን በተመለከተ የተደረሰውን ስምምነት የሚጥስ እንደሆነ ገልጸዋል። ምንም እንኳን የራዲዮ አክቲቭ ቁሶች ማፈትለካቸውን ሪፖርት ባይደረግም በአካባቢው ነዋሪዎች ላይ ምንም አይነት አደጋ የለም ብለዋል። የመረጃ ምንጭ አስነብበዋል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በአገር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ፣ ሼር ማድረጉ እንዳይዘነጋ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለንበት ቦታ ሰላምና ጤና ይብዛልን።